እንደዛ ጉንጫቸው ውስጥ ብረት ገብቶ ሰውነታቸው በጣም በደም ከመሞላቱ የተነሳ ሰለላሁ ዐለይሂ ወሰለም ጫማቸው ሙሉ በደም ሞልቶ ነበር ሰለላሁ ዐላ ሙሐመድን ሰለላሁ ዐለይሂ ወሰለም። ይህ ሁሉ ነገር የተከሰተው በትንሽ ሰዎች ስተት እዚህ ላይ ነው ማለት ነው። እዚህ ያቺ ጥላዋ የምታዩበት ቦታ ላይ የነብዩ ጥርስ የወደቀበት ነብዩ ሰለላሁ ዐለይሂ ወሰለም እንደዛ በደም የተሞሉበት ቦታ ነበር እና ሙሰይባ የተገደሉበት ቦታ አቡ ዱጃና የሞተበት ቦታ እዚህ ቦታ ላይ ነው። የኡሁድ ጦርነትን የበድርን አሸንፈውናል። እነሱ የገደሉብንን ያህል እኛ መግደል አለብን ነው። መራመድ አልቻሉም ነበር። እዚያ አንስተዋቸው ቀጥታ የወሰዷቸው ሸቁል ሚህራስ የሚባል ጀበል ኡሁድ ውስጥ በጣም ደማቸው ስለበዛ ማለት ነው። ጀበል ኡሁድ ውስጥ አንድ እንትን ነበር፣ ዋሻ ነገር ነበር፣ ውሃ የሚፈስበት። እዛ ይዘዋቸው ገቡ ማለት ነው። ይሄ ሁሉ ነገር የሆነው ሂንድ ሐምዛን አስገደለቻቸው ዋህሺን በመላክ ቅድም እንደነገርኳችሁ ሆዳቸውን አስቀድዳ በቀሏን አደረገች ማለት። ይሄ ሁሉ ነገር የሆነው ነብዩ አለይሂ ሰላቱ ወሰላም ባስቀመጡት ስትራቴጂ ሄደው ቢሆን ኖሮ እንዳትወርዱ እኛ ሞተን እንኳን ሞራ እየበላን ብታዩን እንዳትወርዱ ብለዋቸው ባይወርዱ ኖሮ ይሄ ሁሉ ነገር አይሆንም ነበር ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እኒህን የመሰሉ ነብይ እኔ ለዓቅላችን እኔ እንኳን እኛ አሁን ላይ ሆነን ለምናስበው ይከብዳል እንኳን ለሷሐቦች ማለት ነው። ነብዩ መሐመድን የሚያክል ያን ቆንጆ የሆኑ ነብይ ያ ሁሉ ኡማ ያመነባቸው ነብይ ፊታቸው እንደዛ ቆስሎ ጥርሳቸው እንደዛ ተሸርፎ ከንፈራቸው እንደዛ ተሰንጥቆ ጀርባቸው በሰይፍ ተመቶ ደም በደም ሞልተው እንደዛ ማየት እንዴት ሷሐቦች እንደቻሉ ያ ሁሉ ሷሐባ የመጣ ፊዳ ሲሆንላቸው የነበረው ፊዳ ከአቢ ወኡሚ ያ ረሱላህ እንደዛ ያሉ ነበር ፊዳ ሲሆኑላቸው የነበረው ማለት ነው። የኡሁድ ጦርነት ብሎ ማለት የእስልምና ትልቅ ታሪክ ትልቅ ስህተት የተፈጸመበት ግን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጦርነት ላይ አልተሸነፉም። የተሸነፉት እነዛ ከተራራ ላይ አትውረዱ ተብለው የወረዱት ናቸው ማለት ነው። ነብዩ ግን በዛ ሰዓት በጣም ተጎድተው ነበር ማለት ነው። በጣም ተጎድተው ነበር። ከዚህ በሚመለሱበት ጊዜ ነበር እኔ ያቺ ሴት አባትሽ ወንድምሽ አጎትሽ ሞቷል እያሏት እኔ ነብዩ መሐመድ ምን ሆኑ እያለች ጠይቄ ነበረው። ከዛ እንሳቸውን በምታያቸው ጊዜ እኔ አባቴም ወንድሜ ማንንም ቢሞት ከርሶ አይበልጥም እንኳን እርሶ ኑሩልኝ ነው ያለችው ማለት ነው። በዛ ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ሁሉም ለማትረፍ ሲሯሯጥ የነበረው በዛ ሰዓት ነው። አቡ ሱፊያን እንደዛ ነብዩን አንስተው አፋፍሰው ወስደው እዛ ውስጥ በከተቷቸው ጊዜ አፊኩም ሙሐመድ ሂዶ ያላገጠ ማለት ነው። አፊኩም ሙሐመድ ተገሏል ተብለዋል። አፊኩም ሙሐመድ ከናንተ መካከል ሙሐመድ አለ። አፊኩም ዑመር አፊኩም ኢብኑ አቢ ቁሐፋ ዑመር አለ። ከናንተ መካከል ውስጥ አቡበክር አለ። ኢብኑ አቢ ቁሐፋ ማለት አቡበክር ነው። አቡበክር አለን እያለ ይጠይቅ ነበር ማለት ነው። ዝም በሉት አሉ ነብዩ ሰለላሁ ዐለይሂ ወሰለም ደማቸውን በሚወርደው ውሃ እያጠቡ ማለት ነው። ሰለላሁ ዐለይሂ ወሰለም እንደዛ በሚሆኑበት ጊዜ ልጃቸው ፋጢማ አብራ ነበረች። እሱ እንደዛ ያለ የነብዩን ደም መቆጣጠር አልቻሉም። ሲያጥቡት አሁንም ይፈሳል። ሲያጥቡት የምታደርገው ግራ ገባት። ፋጢማ ረዲየላሁ ዐንሃ እሳትን በማቀጣጠል የነብዩን ፊት ሂዳ በእሳት እንዲደርቅ አደረገችላቸው ደሙን ማለት ነው። ለነብዩ ይሄ ሁሉ ነገር የሚገባቸው ነብይ ያልነበሩ። ይሄ በሚሆንበት ጊዜ ግን ነብዩ ሰለላሁ ዐለይሂ ወሰለም ለአላህ ቀላል ሆነው ነው አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ሷሐቦች በሚጠይቋቸው ጊዜ በላ የሚበዛባቸው ሰዎች እነማን ናቸው አሏቸው። አሸዱ الناس بلاء الانبياء በላ የሚበዛባቸው ሰዎች ብሎ ማለት አንቢያዎች ናቸው። ثم الامثل فالامثل ከዛ በኋላ ደግሞ ለነብዮች የቀረቡ ሷሊሖች ናቸው አሏቸው። ነብዩ እንደዛ የሆኑት ደረጃቸውን ከፍ ለማድረግ ነው። ቢሆንም ግን የሷሐቦች ስተት ነበር ማለት ያ ሁሉ ነገር የሆነው በሷሐቦች ስተት ነበር። ነብዩ ሰለላሁ ዐለይሂ ወሰለም እንደሚገባቸው ነብይ አልነበሩ። እንደዛ ፋጢማ ደማቸውን ለማቆም እንደዛ እሳት አቀጣጥላ ፊታቸው እንደዛ ስታደርግ የነበረው ባጠበችው ቁጥር ደማቸው እየፈሰሰ ስለነበር ነው። በዛት አቡ ሱፊያን ምን አለ? ከናንተ መካከል ገሌ ያለ ካለ በኋላ ዝም በሉት አሉ ነብዩ። መሳደብ ጀመረ። እሳቸውንም እየሰደባቸው ዝም በሉት አሉ። በዛ ሰዓት ያዕሉ ሁበል አለ። ሁበል እኮ ጌታችን ነው እንድናሸንፍ ያደረገን ባለ ጊዜ መልሱለት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በዛ ሰዓት ዑመር ኢብኑ አልኸጣብ በመውጣት መለሱለት ማለት ነው። ለእናንተ ሁበልም አይደለም ዑዛም አይደለም ያዳናችሁ እኛ እናንተ ሁበልና ዑዛ ቢኖራችሁ አላሁ ጀለ ወዐላ የሆነው ጌታችን አለ።
ይሄንን ጊዜ ደግሞ እንመልስልሃለን አንተ አቡ ሱፊያን ወይ ፈዛዛ ደነገጠ አቡ ሱፊያን እንዴ ዑመርን ገለናል አቡበክርን ገለናል ሙሐመድን ገለናል አላላችሁም እንዴ በማለት በጣም ተቆጣ ማለት ነው ይሄ ሁሉ የሆነው ይሄ ሁሉ ነገር የተከሰተው እዚህ ቦታ ላይ ነው ማለት ነው እዛ ላይ እንደምታዩት የጦርነቱ በመንገድ ነበር የሚለው ያሳያል ማለት ነው እዛ ጋርና ይህ እንደኔ የእስልምና ትልቅ ታሪክ የተከሰተበት ቦታ ብሎ ማለት የኡሁድ ጦርነት ሐምዛን የሚያክል ሰው ያለፈበት ሐምዛ እኮ ብሎ ማለት ነብዩ ሰለላሁ ዐለይሂ ወሰለም ገና ነብይ ናቸው ሲባል አቡ ጀህል እንደዛ ሲገላምጣቸው ሲያስተፋባቸው ነብዩን ገና ሳይሰልም መጥቶ አቡ ጀህልን በመማታት እኔ ሙሐመድን እምነት እኮ ተከታይ ነኝ ምንድነው የምታደርገው ብሎ የመለሰላቸው ነብዩ ሰለላሁ ዐለይሂ ወሰለም ያለ ምክንያት አልነበረም ወህሺን አይንህን አልየው ያሉት ማለት ነው ሰልሞ እንኳን እንግዲህ እስልምና እኮ የምሑ ማ ቀብለሁ አንድ ሰው ሙሽሪክ ሆኖ በሚሰልምበት ጊዜ ከዛ በፊት የሰራውን ወንጀል በሙሉ አላህ ያነሳለታል እኮ ነገር ግን አይንህን አታሳየኝ ነበር ያሉት የነብዩን እይታን የተነፈገው ለዛ ነው ማለት የኡሁድ ጦርነት ማለት ይሄንን ይመስላል